ደግሞ ምን ልታረግ አገብተተኛ ያሉት ዶማም ቢብሎ ነው እንጂ ሳሉ ይገደኩ ሰላም የፋሪያክ ተከታታዮች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? እንደተለመደው ዛሬም ጽድት ባሉ ቪዲዮዎች ተከስተናል። እናንተን ያዝናናሉ እንዲሁም ትንግርትን ይጭራሉ ቢያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኝ፣ እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሰይፉ ፋንታውን ሳስቶት ነው ሙሽራውን ፈላልገን ቤት ደዋውለን ነበረ ግን ያው ሙሽራው የቴኳንዶ አሰልጣኝ ነው ስለተባለ አባቱን አግኝተናቸዋል። የሙሽራውን አባት መስመር ያሉ እንዴ እናናግራቸው። ለአባቱ እስኪ አይሽ አንተ ጆሮ ገባ። ያው እንግዲህ የልጆት ቪዲዮ በጣም መነጋገሪያ ሆኗል። ሙሽሮ እንዴ ሾው ያሳየ በሰርጉ ቀን ይሄም መቼ ነው የእርሶ ልጅ ካራቴ ነው ከሚዜዎቹ ጋር ያደረገውና ትንሽ ለየት ይላል። ለምን ይሆን እንደዛ ያደረገው አባባ? እኔ ነኝ የመከርኩት ካራቴውን አይደለ? አዎ የሙሽራዋን ቤተሰብ ሊያስፈራራ በሶስት ምክንያት ነው የመከርኩት። አንደኛው ያው እንግዲህ ሰው ሁሉ አየው አነጋጋሪ ሆነ። አዎ ሙሽራ መቼም ስትራቴጂካል ነው አባቴ። ሁለተኛው ሙሽሪት ቆንጆ ነች። ኦኬ ሌላ እንዳያይበት ተጠንቀቁ ነው። ሶስተኛውና ዋናው ምክንያት ባንተም ሾ ላይ እንደማየው በፊት አሁን በእኛ ጊዜ አናስገባም ሰርገኛ ብሎ መስፈን ካንገት በላይ ነበረ። አሁን ፍልጫ ነው እኮ ግን እንዴ የምር ነው በቃ። ይሄኔ ጠራሁት። የዘመኑ አናስገባም ትንሽ ጠንከር ብሏል። ስለዚህ ገድ ነው አለብህ እናም ያስፈልጋል ብየው ከሰርኩ 6 ወር ቀድሞ ነው ካራቴ ስልጠናውን የጨረሰ። በፕላን የተደረገ ሰርግ ግን አባባ ምክሮት ሰራ እንዴ? በደንብ ሰራኝ። ሰራው መጀመሪያ እንደው ሲሄድ እሷን ሊያወጣ ሲሄድ ማን እንዴት ይላሉ እንዴ? ምን እያልክ ነው? ዘፈኑን ቀይረውት እኮ ናገባ አገብተተኛ ያሉት ዶም እምቢ ብሎ ነው እንጂ ሳሉ ይገደኩ የእሷን ብቻ ብሎ ይዞት ማንም በቃ ሰላማዊ አወጣጥ ሰላማዊ አገባብ። ዲፕሎማሲ ማለት ይሄ ነው። ይሄ ነው። ሽምግልናውስ እንዴት ነበር የሚል ጥያቄ ቀርቧል ከተመልካች። ሽምግልናው እንዴት ነበር? ሽምግልናው እንዴት ደስ እንደሚለው ጥያቄ አዘጋጅተው ነበረ። በደንብ በቃ ሽማግሌዎቹን አንገት ሊያስደፉ ምን አለው ብላክ ቢል ሰጥ ነው ዝግት አፈል ታዩ ፈቅደናል እና በአጠቃላይ ሰርጉ አለፈ፣ በሰላም አለፈ። ምክንያቱም ያው ጠብ የሚጋብዝ ነገር ስለሆነ ምንም የተከሰተ መጥፎ ነገር የለም አባባ። እንዴ ሰርጉማ በደንብ አለፈ። እንደው ቪዲዮ አልተለቀቀም እንጂ እኮ እንደው አንድ ነገር ግን አጋጥሞ ነበር ሰርጉ ላይ። ይገርማል። ሙሽራ የሚባልበት ቦታ ላይ ዋናውን ኬክ አዘጋጅተን ሁለቱ ቆመው ኬኩ ፊት ቢላ ከዛ ግን ያው አልና ቆረሰ። የመጨረሻ ጥያቄ አባባ፣ የሙሽሪት የዳቦ ስም ማን ተባለ? የዳቦ ስሟማ የጃኪ ቻን እውነት ነው። እንደሰማችሁት ወንዶች ከሰርጋችሁ በፊት ቴኳንዶ ምናምን መለማመድ አለባችሁ። ሰላም ምንድነው? ኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ተመልሼ እንደምወጣ ስላወኩኝ ይሄ እንዳላለና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶቼ 3 ወይ 4 ምናምን ለማሳረፍ ነው።
ማለት ስንት እንደሚገባ ዋው ዩቲ እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። ማንም ሰው እንደዚህ አይነት ነገር አስቦ አያውቅም። ባይዜ ትንሽ ሊያስፈራኩ ይችላል። ምናልባት ላይ ቀበሉም ስለሚችሉ ሰላም ነው የኔ እናት ቪዲዮ አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ ቢከፈልሽ? ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፍተሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ጌታ። ግን ትንሽ ታሪክሽን ብታወሪኝ ደስ ይለኝ። እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ እና አባቴ ጠጭ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለእኔ እንደ ብርድ ልብስ ነው የሚሆንብኝ እና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገርመው ብጠፋ ይሻላል ብዬ ጠፋሁ። መዶራቸው ላይ ወድቅ እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምኔ ስጀምር ድንግል ነበር ጌታ ምስክር ማለቅ እና እንደዛ ነው። ይሄ ስራ ብቻ ነው የሰራው። ኧረ ፈጣሪ እርዳሽ። በኋላ አቆማለሁ። አላህ ይርዳሽ። መልካም እድል። እሺ መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ ማሪዬ። ቻው በቃ በጣም አመሰግናለሁ። እሺ እናትዬ። እሺ ለአኖርሽ ነው። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደምሽ። እውነት ለዩቲናስ መልካም ተግባር ከልብ እናመሰግናለን። ማንም ማለት እንደዚህ አይነት ነገሮችን አስቦ ሄዶ ለዛውም ከሌሊቱ 7 ሰዓት በጎ ነገር ያደርጋል። እኔ አይቺም ሰምቼም ስለማላቅ በጣም ይገርማል። እውነት የዩቲናስን መልካም ተግባር ምን ትላላችሁ እናንተ? ያምነኛል አያምነኝም? ኧረ የያዝሽ አያምርም። ኧረ እንዳትፈርሸው። አዙሪው ልትፈርሸው ነው እንዴ? ኧረ ተይ አዙሪው አንቺ ልጅ። አስባችሁታል? ትንሽ ተሳስተ ዝቅ ቢል ተገላገለው ነበር። ኧረ ተው ይቅርባችሁ ይሄ ነገር። ኧረ ያምንሻል። ተው ይቅርባችሁ። የግድ አንገቱን ካላልሽው እንደሚያምንሽ አታረጋግጪ ማለት ነው። አንዳንድ ፕራንኮች እኮ ሪስክ ቴከር ናቸው የምር። ስሜታዊ ነበርና ስሜታዊ ሆኜ እያወራሁ ነበር። ምንም ችግር የለም። አንተ ሰላም አልከኝ። ሰላም አልከኝ። ማን ነው እሱ ሰላም ማለት? ቢሆን አንተ አርቲስት ነህ፣ ሰላም ማለት ነበረበት። ሰላም አልኩህ እኮ ከዛው ሊነዱ መስፈልገው አንተ እንዴ ሰላም አባት ታሪክ ነው ያገባኝ እንዴ ሌላ ነገር ውስጥ ሳንገባ ማለት ነው። ምንድን ነው ይቅርታ ካልኩ በኋላ ምን ፈልገው ነው? ይቅርታ
አይ ፕራንኩ የከፋ ሊሆን ነው ማለት ነው። እስካሁን ያየሁበት ነው እንዲቆጭኝ ያደረገው። ሌላ ነገር ሰው ትገባለህ። ሰላም ነገር ነበር የሚፈጠረው። አትኖርም ነበር እዚህ እና ምን ማለት ነው? አንተ ሰው ልጅ ነው ከሴት ጋር ስለሆንኩ ነው። እሺ ብራዘር ሴት ጋር ስለሆንኩ ነው። ስማን እንኳን ብሬ ነው እንጂ እኮ ምንም አደረኩ ነው። አንተ ምንም እኮ ስማ ስሜት አታርገኝ። ገብቼ ሰላም ስለ ለምን ነው ሰላም አትለው? በቃ ያ ሰው ልጅ ነው። አንተ ወይስ ምን ፈልገህ ነው? እንደዚህ አይነት የፕራንክ ጩቤዎች አሪፍ ናቸው፣ ግን የአርቲስቶችን ክብር ባልነካ መንገድ ቢሆን አሪፍ ነው ብዬ አስባለሁ። እናንተ ምንድን ነው የምትሉት? ቁራት ስንት ዓመት ነው? አንተ አድክም ይሁን ክሶዬ አላውቅም። ስንት ዓመት ነው? ለምን ማታቅ? አላውቅም። ኢትዮጵያዊ አይደለም እንዴ? እና እኔ ስለ ቁራ አይደለም እንዴ? ታዲያ እኔ ስለ ቁራ ምን ቁራ ስንት ዓመት ነው የሚኖረው? ይሄ ለእናንተ ነው። ቁራ ስንት አሁን መልሱን ትሰማላችሁ። እኔ ለምን ሳይና እኔ ሌላ ስንት የሚያሳስበኝ ያለ ስለ ቁራ ደግሞ ይኑር አይኑር እኔ ምን መልከተኛል? ጭራሽ ቁራ እድሜ ስንት ነው? ለተረገመ ነው 360 ዓመት እዚህ ምድር ላይ የሚኖረው። አንድ ቁራ 360 ዓመት ይኖራል። አንድ ቁራ የቁራ ማለት ገብቷል። እኔ እንጃ። ጥቁር አወኩት። በቃ እሱ ጥቁር ብቻ አይደለም እንዲህ አንገቱ ላይ እንደዚህ ነጭ ነጭ አለው። እሱ ከምድሪቷ በቁጣ ውሃ በተመታችበት ዘመን ሂድና የትና ብሎ ቁራውን ሲልክ እዛው ቀረ። በዛው ጭድት ብሎ ቀረ። ከዛን እርግብን ላክ። መጀመሪያ ባዶ አፏ መጣች አይደል? ከቀናቶች በኋላ ደግሞ ሲልክ ይዛ መጣች፣ ሳር ይዛ መጣች። አገር ሰላም መሆኑ ተባለ። ከዛን ቁራ እዛው ተልኬ ቀራ። እድሜ ልክህን እየጮክ ረዥም እድሜ ካሉት ውስጥ ኑር ተባለ። እንደ ንስር አሁን ከንስር ቀጥሎ እሱ ነው የሚኖረው። ይሄ ምርቃት አይደል እንዴ? ቆይ ታዲያ ሲሆን ቁራው የእርግማን ውጤት ነው። ቁራ ንስር ስንት ዓመት ነው የሚኖረው? ንስር ከዛ በላይ ነው የሚኖረው። ስንት? ሁለት እጥፍ? ስንት? ከዛ በላይ ነው የሚኖረው። ከ360 በላይ ይኖራል። ወደ 400 500 ድረስ ንስር አሞራ 500 ዓመትም ይኖራል። የንስር እድሜ የቁራ እድሜ ግን 360 ነው። ንስር ዛሬ እንኳን ላይ ዳመና ውስጥ ሆኖ መሬት ላይ አይጥን ያገጣል። ንስር ቁራ 360 ዓመት ይኖራል። እውነት ከሆነ እስቲ ኮሜንት ላይ እውነት ነው ብላችሁ ጻፉልኝ። ያሲኖ ፍቅረኛው እንዳትሆን ወይኔ ተበላክ። መልስላት፣ የፈጠረ መልስላት። አላወቀሽም። ለዛ ነው ችግር የለውም። በእናትሽ ናሙና መሰለኝ ከፈለሽ ይሄንም እንጂ ጉድ የፈላ በቃ ተዘጋጅ። ቀዘንክ በቃ የመሪ ጌታ ልጅ ይቅርባችሁ። ዶክተር ቢቸግር ዶክተር የባለቤት እንዴት ነች? ባለቤት በጣም ሰላም ናት። ቀኝ እግሯ መቆረጥ ነበረበት፣ ተቆርጧል። ግራዋን እኮ ነው የማማት እንዴ? ግራውን እሱን ቆርጦ አላካበደችም መሰለህ። ቀኙን ቆርጦ ግን ምንም አላልኩም፣ ዝም አለች እና ሁለቱም ተቆርጧል። ቀልድ እኮ ነው፣ ቀልድ ነው በቁም ነገር ማለት። ግን አንድ ነገር ያየነው ሁለቱም ኩላሊቶቿ አውጥተዋል፣ እያጠሩ ነው። ማጣራት አለ ኩላሊት ስራ እያጠራ እና ማለት ይሰራል፣ ያጠራል። አንቺ አዝግኝ እንጂ ለማንኛውም በቃ ችግር የለው። እየቀለድክ በድኗን ሄደህ መውሰድ ትችላለህ። ምን ማለት ነው? ምን ማለት ባለቤት ምን ሆነ ነው? ያው ነብሷም እዛ ውስጥ አለ፣ እሷም አለች ውስጡ። በቃ እንግዲህ ስላገኘው ደስ ብሎኛል። አይኖቿን ማለት አይኗንም አወጣችሁታል? ቀድማ አልነግረኝም ነበር እንዴ? ማለት አይኖቿን አወጣ ነው።
ታዲያ ምን ሆነ የቀረው? ሳኩኝ እኮ ዶክተር በቃ የለችም እንዴ? እኔ ዶክተሮችን ክፉ ነገር አልናገርም። አዛ ስራ የሚሰሩ ዶክተሮች እንዳሉ ሆኖ ግን ለመልካም ዶክተሮች እጅ ነስተናል። ዳሽን ባንክ ማስታወቂያ መላክ ደግሞ ምን ልታረግ? እናንተ ሁለት ሙቾች ሰላም እንዴት ናችሁ? ሁላችሁም ዳሽን ባንክ ላይ የገባችሁ ቮተር ኦኬ ልቆራ ነው። ግን ለዳሽን ባንክ ማስታወቂያ እየሰሩ ያሉ ቲክታከሮች የምር የሚገርም ስራ ነው እየሰሩ ዩቲናስ እነ ዮናታን ምናምን በቃ ያበደ ስራ ነው እየሰሩልን ያሉት። ሌባው ተፈቷል። የሰፈሩ እርግማን ተመልሷል። ንብረቶቻችሁን ጠብቁ። ብትችሉ እንደውም ራቅ ወዳለ ቦታ ሽሹ። አይ እሱ ላይ ግን እድሜ ልክ የሚፈርድ ዳኛ ይጥፋ። አንዳንዴ እኮ የተወለድንበትን ማህበረሰብ ርቆ መሄድ የሚያስፈልገው ለእንደዚህ አይነት ሁኔታዎች ነው። ይኸው በደንብ አድምጪ። መሳቢያ ውስጥ ያለውን ብር ቆልፊበት። በቆልፍሽ ቼክ አድርግሽ በደንብ ቆልፊበት። እሺ ሚጣንም ደግሞ አደራ። ምስኪን መጣ እንኳን ደህና መጣ። እንኳን ደህና መጣ። መጣሁ እኔ። ደህና ናችሁ? ይሄንዬ አላ ምንድነው? ምን አድርጎ ነው? መሳቢያው ሰብሬው ሰርቁ ብር በቃ እኮ የኔ ሌላ ሰው ቢወስድ እሱ ነው። አንተ ወንድሜ ብዬ ከምጠራ ሌባ ብዬ ብጠራ ይሻለኛል። ሌባ አንዴ አትውደቅ እኮ እገላለሁ ብሩን ካላመጣሽ። እሱ አይደለም የወሰደው። እና ማን ነው የወሰደው? ሚጣ ናት። መጫወቻ ፈልጋ መሳቢያውን የሰበረችው። አጎቷ እንዳይሰርቀው ብላ መኝታ ቤቷ ደብቀዋለች። ትናንት መጥፎ ሰው የነበረ ዛሬ ይለወጣል። ሰውን በትናንት ማንነት አትለኩት። ሰው ለመለወጥ ሲሞክር እድል ስጡት። እየገፋችሁ በግድ ወደ ድሮ ማንነቱ አትመልሱት። አንዳንዴ የኛ ማህበረሰብ ነው ሰውን መጥፎ ከሆነ በመጥፎ ማንነት ውስጥ ከመጨረሻው እንዲሄድ የሚያደርገው። እንደዚሁም ደግሞ ጥሩ ሰው የነበረ ሰው የሆነ ሰዓት መጥፎ ሲሆን ታዩታላችሁ። ሰው ትላንት ላይ ያልጠፋ ይችላል። እንደዛውም ጥፋቱን አርሞ ደግሞ መልካም ምግባሮችን ሊያደርግ ይችላል እና ሰው በትላንትና ማንነቱ አይገመትም። ይህ ለሁላችንም ትምህርት ይሆናል። ከሞተው አበዳሪ ጋር ጭውውት። እሺ ከማቅለጫ ከማሞቂያ ክፍል ነው የሚወርሽ። ከሲ በር ማለት ይችላል ይፈቀድልኝ። እንዴት ቀብሬን ትቀሪያለሽ? እንደዚህ ትናገረኛለህ? እንጂ ታዲያ ምን ማለት ነው እንዴ? ባለቤት እኮ አለችም ቅመጥ ነበረች። ምን ማለት ነው? እንዴት ነው ቀብሬን ትቀሪያለሽ ማለት? የባለቤት ጓደኞች እንደሚያውቁት አውቃለሁ። እሷ ብታውቅስ ጥሩ ነው። ተው እንጂ ተው ምንድን ነው እንዲህ መጠጋጋት? እንደፈራሁት ነው። ተው አንተ በጎደልክበት እሱ ነበር ሲሞላልኝ ነበር። የሞተ ተጎዳ የሚባለው ለዚህ እኮ ነው። እንሰራለን፣ እንዝናናለን። ስሜት ጊዜ ነበረ። ሰራም ቲክቶክ ቪዲዮ አንዱን እናሳየው። አንተ የተመታገ እንደዚህ አይነት አይዲያዎች ከየት ነው የሚመጡለት? እንዴት አየኸው? ቲክቶክ ቪዲዮ ታሰራታለህ? ነገር ምን አላችሁ? ምን አለ ተብሎ ይነገራል? የጓዶ ምን ተብሎ ይወራል? እንዴት ይነገራል? እሱማ አይነገርም። ተረጋጋ እንጂ የጓዶ ምን ተብሎ ይነገራል? እንደውም እሱ ሳይሻል አይቀርም። ጓዶ ሊበልጭሽ ነው ተገሞች። እኔ መሰክራለሁ። እስከ ሞት ነበር ስትጠብቅ የነበሯቸው ስላታ። ኧረ እባክህ አንተ ሞት ሆነ ቆማቶ ቀሰረ እባክህ ግድ የለም አንተ ከዳተኛ ገለሃል። መቼ
ሲኦል ሲመጣ ነው። እኔ ታጋይ ጦር ሜዳ ይዘመተ ታጋይ ሲፎክር አይቻለሁ። አንበሳ ይገደል ሲፎክር አይቻለሁ። ሬሳ ሲፎክር የመጀመሪያ ነው። አሁን ልጠይቁት ነው የመጣችሁት? በቃ እኮ የሞተ ተጎዳ ይላል የአገሬ ሰውና እንዲህ ነው። ከሞትኩ ሞትኩ በቃ አለቀ። ፊኒሽድ። አልሚዬ እንኳን ደስ አለሽ። ስናፕ ማረግላት ነገር ተመሰለሽ። ጭራሽ ባስ ውስጥ ተፈጣለ። አሁን ስናፕ ማረግልሽ ነው የደወልሽው። ቆይ ምንድን ነው? ምን አባቀረና ነበር እንዴስ ከዛሬ ስትጀናጀን ዛሬ አሳፈረን። ኧረ እኔ አውርቼሽ አላውቅም። ምን አባትሽ ኮረማ ማለት ታቀኛ ባስ ውስጥ ሚስጥር ልትወጣጡ ነው? ኧረ እኔ እንዳንቺ አይነት አርጊት አልጀነጅን። አንተ የተመታ ልጅ ይሄ የፈጠራ ችሎታን ሳላደንቅልህ አላልፍም። የምር ትችላለህ። ጋይ ስለዛሬ የነበሩን ቪዲዮዎች ይሄን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቻው ቻው።